ከማግኘቴ በፊት ህይወቴ አስቸጋሪ ነው። በአጠቃላይ ክርስቶስን የማያንጸባርቅ ህይወት ነበረ። ዋናው በግ መጥቶ በበጉ ፋንታ ሌላ ነገር ዋኖሶችን ያዘጋጁ ነበር። ቤተ መቅደሱን በከብት ሞልተውት ነበር። ንግድ ቤት አድርገውት ነበር እና አለቀሰ ይላል። ዋናው በግ መጥቶ የሚታረደው የእግዚአብሔር በግ መጥቶ በዋኖስ በርግብ በዚያ ሊረኩ ፈለጉ። ወገኖቼ ዛሬ የምላችሁ ይሄ ነው። የታረደው በግ ኢየሱስ መጥቷል። ክቡራንና ክቡራን አድማጮቻችን እዚህ ያለነው እኔ አገልጋይ አማኑኤል ወልደ ገብርኤል እባላለሁ። ደግሞ አገልጋይ ፍረዝጊ ሽበሺ እባላለሁ። እንኳን ወደ 2025 ዘመን መለወጫ ዓመተ ምህረት አደረሰን። ይህ ጊዜ የጌታችን መድኃኒታችን የልደት በዓል የምናከብርበት ጊዜ ነው። በዚህ ምክንያት አንድ እንግዳ ይዘን መጥተናል። የተዘጋጀው ዝግጅት በሆሊ ስፕሪንግ ዞን ነው። ከእኛ ጋር ደግሞ ከህብረት አንጾኪያ ቤተክርስቲያን ካሜራማናችን ተስፋ አለም መሀሪና ኤቤንኤዘር ፍረዝጊ አሉ። ጥሩ ጊዜ እንደምናሳልፍ እምነታችን ነው። እንግዳችን በህይወት ታሪኩ ያሳለፈውን ውጣ ውረድ ለሌሎች ማስተማሪያና ጌታ ለማያውቁ ደግሞ ጌታ እንዲያውቁና እንዲባረኩ የህይወት ምስክርነቱ ይሰጠናል። እንግዳችን ራሱ ያስተዋውቀናል። እንግዳችን ኦኬ። ጌታ ኢየሱስ የተባረከ ይሁን። በጣም አምሮባቸዋል። ፍረዝጊ አማንዬ በጣም ያማረብን። እዚህ ደግሞ እያገለገለን ያለ ወንድማችን ተስፌሽ እህታችን ኤቤኔዘር ጌታ ይባርካችሁ። እኔ ኃይላቸው ታዬ ይባላለሁ። የአንዲት ሚስት ባለቤት ነኝ። 3 ልጆች አሉ። 25 ዓመት ያለ የመጀመሪያ ልጃችን፣ ከዚያ ደግሞ መካከለኛዋ 21 ዓመቷ ነው። ከኛ ጋር እዚህ ስዊድን የሚኖር ደግሞ ጆሲያስ ኃይላቸው የሚባል ቢግ ቦይ ከኛ ጋር አለ። ስለዚህ ቤተሰብ አለኝ። እንደዚህ ነው የምንኖረው። ውድ ባለቤቴ ስሟ ኤልሳቤት ተገኝ ይባላል። ከተጋባን አሁን ጥር ሲመጣ 26ኛ ዓመት እንይዛለን። ይህን ይመስላል ባክግራውንድ። የመጣሁበት ባክግራውንድ ከኦርቶዶክስ ባክግራውንድ ነው። ኮፕቲክ ኦርቶዶክስ። በጣም መርጦ ለማርያም የሚባል ከተማ ነው ያደግኩት። የተወለድኩት ደጀን አካባቢ ቢሆንም ግን ያደግኩት መርጦ ለማርያም ከተማ ነው። መርጦ ለማርያም ማለት መርጦ ነገርን ሁሉ ለማርያም ምርጡ የማርያም አዳራሽ ማለት ነው። እዚያ ጋር ሳድግ ለእኔ ማርያም ማለት እግዚአብሔር ማለት ነች። በእኔ ኮንቴክስት ማለት ነው። አማላጄ ማርያም ነች፣ እናቴ ማርያም ነች። የምንለው በማርያም ነው። ያደግኩበት ከተማ ስሙ መርጦ ለማርያም ነው። ስለዚህ በጣም ከባድ የሆነ ሪሊጂየስ ባክግራውንድ ነበረ ማለት ነው። ቢብሊካል ያልሆነ መጽሐፍ ቅዱሳዊ ቤዝ የሌለው ማለት ነው። በእንደዚህ አይነት ሁኔታ ነው ያደግኩት። ጥሩ ፋሚሊ፣ እግዚአብሔርን የሚወዱ ፈሪሃ እግዚአብሔር ያላቸው እናትና አባት፣ ወንድሞችና እህቶች መካከል ነው ያደግኩት። እሺ ፓስተር ኃይላቸው ከዚህ መሀል እንዴት ወደ ጌታ መጣ? እንዴት ከጌታ ኢየሱስ ክርስቶስ ጋር ተገናኘ? እንዴት ነው ከዛ ከቤተሰቦች በምትኖርበት አካባቢ እንዴት አድርገህ ነው በቀላሉ ልትወጣ ቻልክ? ወይስ በምንድን ነው የወጣኸው? በምንድን ነው አሁን እስቲ ትንሽ ታብራራል። እኔ ጌታን ከማግኘቴ በፊት ህይወቴ አስቸጋሪ ነበር። በነበረው ያው ማንም ሰው እንደሚያልፍበት ህይወት በጣም ተደባዳቢ ነበርኩ። እድሜ ትንሽ ቢሆንም ግን ትልልቅ
ሰው ሁሉ ይደባደብ ነበር። ቦዲ ጋርድ የሆኑ ወንድሞች አሉ፣ ስፖርተኛ የሆኑ ወንድሞች፣ እነሱን ትምክት አድርጌ ሊሆን ይችላል። አጠቃላይ ክርስቶስን የማያንጸባርቅ ህይወት ነበረ የምኖረው እና ዩኒቨርሲቲ የማለፊያ ፖይንት ሳመጣ ያን ጊዜ በዲግሪ እና በዲፕሎማ የሚያስተምር ናዝሬት ቴክኒካል ኮሌጅ እዚያ ደረሰኝ እና አሁን የሳይንስና ቴክኖሎጂ ዩኒቨርሲቲ ይባላል አዳማ። ያኔ የመጀመሪያ ተማሪ ነበርኛ። እዚያ ስገባ ወንጌልን ሰማሁ። ለመጀመሪያ ጊዜ ኢየሱስ ጌታ ነው የሚል ቃል የሰማሁት እዚያ። ስንት ዓመት ነበር? ያን ጊዜ 18ኛ ዓመት ወጣት ነበር። ሶ ፓወርፉል ቃሉ በጣም ፓወር አለ። ልቤን ያቀልጠው ነበር፣ ውስጤን ያቀልጠው ነበር እና በአፌ ግን የሚለው ነገር አለ። ምንድን ነበር የምለው? ባክ ይሄ በስንዴ የመጣ በእንትን የመጣ በሳልቫጅ የመጣ እንትን የጥንት ሃይማኖት ነው እላለሁ እና ግን የሚገርም ማስመሰል ነው እንጂ ውስጤ አልቋል፣ ቀልጧል። እና አንድ ቀን ግን ምሽት ላይ ሌሊት እኩለ ሌሊት ከሌሊቱ 8 ሰዓት ከምናምን አካባቢ ለመጀመሪያ ጊዜ በህይወቴ ኢየሱስ ጌታ ነው እያልኩ ራሴን እየጮኩ አገኘሁት። በህልሜ ኢየሱስን ጌትነት እያወጅኩ አገኘሁት እና ምን ነገር ነኩኝ ሰዎች ነው ያልኩት። የነካኝ ግን አንድ ነገር ነው፣ ፍቅሩ የነካኝና የማረከኝ የልቤን ጉልበት ያንበረከከው የክርስቶስ ዘላለማዊ ፍቅር። ቃሉ በጣም ኃይል አለው፣ አጥንትን ሁሉ ገብቶ የሚያቀልጥ ኃይል አለው። ከዚያ በበነጋታው ቀጥታ ራሴን ለክርስቶስ አሳልፌ ሰጠሁ። አብርሃም ገብረ ኪዳን ይባላል። አሁን ስዊድናዊ አግብቶ ስዊድን ያለው የተቦሪ ነው ያለው እና አንድ ወዳጅ ደግሞ ወንድም ያለ ዋለልኝ ዋሴ ይባላል። አሁን እሱ ደግሞ እንትን ያለው ዩጋንዳ ነው ያለው። እነሱ ወንጌልን አይደለም፣ ወንጌልን በሃይማኖትና በሚዋጋ በክርክር ሳይሆን በፍቅር ነበር የሚሰጡ። በጊዜው እኔ የገባኝ የወንጌሉ ጥቅስ ሳይሆን እነሱ ላይ የነበረው ፍቅር። ዝማሬው ፍቅር አለው፣ ሲስሙ ፍቅር አለው፣ ሰላምታ ሲሰጡ ፍቅር አለው። የፍቅር የትም ቦታ ያላገኘሁትን ይህንን አይነት ፍቅር በእነዚህ ቅዱሳን መካከል አየሁ። እነዚህ ሰዎች ወደ ጌታ ለመምጣት ለእኔ ትልቅ ምክንያት ነበሩና ወንጌል ስንናገር ዛሬም ቢሆን ቃሉ አይደለም፣ ቃሉ ብቻ አይደለም፣ ቃሉ የሚቀርብበት መንፈስና ልብ ቁመና፣ መንፈሳዊ ቁመና እሱ ይወስነዋል። እነዚህ ሰዎች በፍቅር ነበር የሚናገሩትና ተንበረከኩ፣ ጌታን ተቀበልኩ። በጣም የሚገርመው ግን ጌታን ተቀብዬ 3 ወር ሙሉ በልሳን ሁሉ ተሞላው፣ በመንፈስ ቅዱስ ተሞላው እና የሚገርም ማንም እጁን አልጫንብኝ። በቃ ተንበርክኬ ድንገት የእግዚአብሔር መንፈስ በላይ ላይ መጣ፣ በልሳን ተሞላ እና ጥሪው እዚያ ላይ ነው የመጣው። ጥሪው ራሱ የተቀበልኩት ጥሪ እዚያ ላይ ነው የመጣው። በቃ ይህንን እውነት ይዘን ስንሄድ የማይለውጠው አካል የለም። ነገስታት የሚንበረከኩት በወንጌል ጉልበት ነው፣ ግን በፍቅር ነው። ፍቅር በቃ ዛሬ ድረስ ህይወታችን የሚሰራ ለሃይዌይ ነው። ትልቁ የእግዚአብሔር የአሰራር መንገድ ፍቅር ነው እና ይህንን ለማለት ነው እንግዲህ እዚያ ናዝሬት ቴክኒካል ኮሌጅ ተማሪ በሆንኩ ጊዜ ነው ወጣትነቴ ጌታን የተቀበልኩት። ተጨማሪ ያለው ወንድና ማለት እኔ እንኳን ወደ ሌላ ጥያቄ ወይስ ወደ ሌላ ከሌለ ደግሞ በዚህ በአገልግሎት ዘመን የእግዚአብሔር ስራ ብዙ የተሰሩ አሉ። ምን አሉ? ጸጋው የፈሰሰው ባንተ ላይ ምን አይነት አጠራቀለት ገጥ ምንድን ነው መሰለህ? ከዚያ በኋላ ናዝሬት ላይ ጌታን ተቀበልኩ፣ በመንፈስ ቅዱስ ተሞላው። ጥሪ አመጣ ጌታ፣ ጥሪ አመጣ ለራሴ ማለት ነው።
ለሐዋርያው ጳውሎስ ለወንጌል ተለይ የሚል ድምፅ መጣ። ከዚያ በኋላ ቀጥ ብዬ ሄድኩት ወደ ጅቡቲ የሄድነው ዋለልኝ የሚባል አሁን ዩጋንዳ ያለ ወንድም እሱ ጋር የሄድነው ወደ ጣሊያን ለመሄድ ነበር። ግን ጅቡቲ ላይ እግዚአብሔር ዓላማ ስለነበረው ጅቡቲ ቀራል። ጅቡቲ ሙሉ ወንጌል ቤተክርስቲያን ገባው። አልተጠመኩም፣ በውሃ ጥምቀት አልተጠመኩም። እዚያ ተማርኩ። በጣም እግዚአብሔር የሚገርም ቅባት ቀባኝ። ከዚያ በኋላ ቀይ ባህር ጅቡቲ ተጠመኩ። ጅቡቲ የነበረው የቅዱሳን ፍቅር በሙሉ ወንጌል ቤተክርስቲያን እስካሁን ማረሰው በጣም ከባድ የሆነ ፍቅር አለ እና እግዚአብሔር እዚያው እኔን ያስተማሩኝ ደህንነት ያስተማሩኝ ሰዎችን እንደገና እግዚአብሔር በእኔ አልፎ ነፃ እያወጣ በመንፈስ ቅዱስ እየተሞሉ አንድ ጊዜ ትዝ ይለኛል። እንዲያውም ጅሙሪያ የምትባል ከሶማሌ የመጣች እህት አለች እና 18 ዓመት በጌታ ሆና መንፈስ ቅዱስ አልተሞላቸው እና እኔ የብረት ለባሽ ነኝ ወይ ስጋ በለበሰ ሁሉ ላይ መንፈስ ቅዱስን አመጣለሁ ብሎ በዮኤል ላይ ተናግሯል። ልክ ስለ መንፈስ ቅዱስ ሙላት ሲባል አኩርፋ ትወጣለች። አልተሞላችም። ጌታ ሙላት አላልኩ ጸለይንላት፣ ወዲያውኑ በልሳን ተሞላች። እግዚአብሔር በኃይል እዚያ ቦታ ላይ እየተጠቀመ መጣና አሁን ወዳልከው ጥያቄ ስመጣ እግዚአብሔር እያዘጋጀን ነበረ። ቋንቋ አረበኛ ሁሉ ማጥናት ጀመረ። ወንጌልን እግዚአብሔር መጀመሪያ ሲገናኘን ወንጌል ባልደረሰበት ስፍራ እንድንሄድ ወንጌልን ለሶማሌዎች፣ ለአረቦች፣ ለአፍጋን፣ ለኢራናውያን ወንጌል እንድናገር ነው የተናገረው እግዚአብሔርና ስለዚህ ለአረቡ እየተዘጋጀን ሳለ ከስዊድን የመጡ ሚስዮናውያን ነበሩ እና እነሱ ለሶማሌ ለመጀመሪያ ለምን አንሄድም እንትኑ እያለ ድቡ እያለ ጎልያድን ከመሄድ በፊት አንበሳውና ድቡን አለ ዳዊት የጣለው አንበሳና ድቡን ዘለን ለምን ጎልያድ ጋር እንሄዳለን? መጀመሪያ ሶማሌ ላይ ያለውን የወንጌል ጠላት ገርስሰን ትውልድን ወደ ኢየሱስ ለማምጣት መጀመሪያ ወደዚህ መሄድ አለብን ተባባል። ጸለይ እና ወደ ሶማሌ ገባል ማለት ነው። በዚህ መልኩ ነው አገልግሎት የጀመርኩት። በቃ ኦልሞስት ጌታ እንደተቀበልኩ እዚያው እንዳለ በአንድ ዓመት ማለት ነው። በአንድ ዓመት ወደ ጅቡቲና ወደ ሶማሊያ እዚያው እንዳለ ጥሪ የሰማ የወንጌላዊነት ጥሪ በድምፅ ነው ወይስ በስራ ላይ እየሰራ ነው? በድምፅ ነው። ጌታ እየጸለየ ገና መንፈስ ቅዱስ ተሞላ። በድምፅ እግዚአብሔር ለዚህ ወንጌል ተለየ የሚመጣ በድምፅ ነው። ተመሰገነ። በዚህ በወንጌላዊነት ስራ በስንት ሀገሮች ሰርተሃል ወይ ደግሞ በስንት ከተሞች ድረስ ሄደሃል? እንግዲህ በመጀመሪያ ጌታ ይባርካ ማንዴ ይህ ኢምፖርታንት እንትን ነው። መጀመሪያ ሶማሌ ምድር ላይ እያለ በጣም ከባድ ነበረ። እኔ የተወሰነ የሚሽን ግሩፕ መሪ ነኝ፣ እዚያ እያገለገለ ማለት ነው እና እንጾማለን፣ እንጸለያለን፣ ወንጌል እንሰብካለን። ሌላ ህይወት የለም። መጾም፣ መጸለይ፣ ወንጌል መስበክ። ቃሉን ብላ የሚለው የሕዝቅኤል ላይ የሰው ልጅ ሆይ ተነሳና ቃሉን ብላ እና ማሽተታል መላስም አይደለም መብላት። በቃ የእግዚአብሔርን ቃል ቁጭ ብለን በጾም በጸሎት እንበላለን። አቅም ነበረው፣ ጉልበት ነበረው። ያንን እናደርግና ደግሞ እንጸልያለን፣ እንጾማለን። አንዳንድ ጊዜ 40 ቀን እንጾማለን፣ ማታ ማታ ብቻ እየተበላ። ሌላ ጊዜ ደግሞ 3 ቀን ጾም በደረቅ ማለት ነው፣ ውሃ የለም ምን የለም እንጾማለን። በተረፈ ወጥተን ወንጌል እንሰብካለን። ለክርስቶስ እብድ ማለት የገባኝ ያን ጊዜ ነው እና አንዳንድ ጊዜ አሊታህል ይባላሉ። ያን ጊዜ ተቃዋሚ የወንጌል ሰዎች ሽጉጥ ይዘው መጥተው ግንባሬ ላይ እንደዚህ ይሄን ሰው መግደል ነበር ሲሉ እግዚአብሔር ሲከለክላቸው አይቻልም።
ብዙ መከራ፣ ብዙ ስደት አለ። ከዚያ ግን እዚያ እየጾምን እየጸለይን ልክ ለዮሴፍ እግዚአብሔር ራዕይ እንደሰጠ ዮሴፍ ገና በአባቱ ቤት እያለ ዮሴፍ ገና ብላቴና እያለ ለዮሴፍ እግዚአብሔር ፎቶውን ነው ያሳየው። ምን ማለት ነው? ፎቶ ማለት ገና ዮሴፍ እረኛ ሆኖ ብላቴና ሆኖ ቲኔጀር ሆኖ ግን ፕራይም ሚኒስተር ሆኖ ሲገዛ አሕዛብንም ወገኖቹንም ሲያድን እግዚአብሔር አሳየው። በሌላ አባባል ፎቶውን ያሳየው፣ ሊመጣ ያለውን ፎቶ ነው ያየው። እኔ በዚያ ባለውበት ጊዜ ጾም ጸሎት ካረግን በኋላ ወንድሞች እህቶች አብረው ሲጫወቱ ቡና ሲጠጡ እኔ ወደ ጫካ ነበር የምሄደው። ጫካ ሄድና እሰብካለሁ። ለማን ነው የምሰብከው? ለዛፉ ነው የምሰብከው። ዛፉ ደግሞ ለእኔ ነጮች ናቸው፣ አረቦች ናቸው፣ ኢራናውያን ናቸው፣ ሶማሊያውያን ናቸው። እና ጥግ በቃ በእንግሊዘኛ ሰብካለሁ፣ አጋንንት አስወጣለሁ። ከማን? ከዛፎቹ። ዛፎቹ ለእኔ እንደ ኮንታክት ፖይንት ናቸው። እና ፈውስ አለ፣ ታምራት አለ። ከዚያ በኋላ ጥግ ብዬ ጌታን ጠርቼ ማለት ነፍሳትን ወደ ጌታ ጠርቼ ከዚያ ደግሞ ፕሮግራሙ አልቆ ደስ ብሎኝ ወደ ቤት ይመለሳል። ያ ራዕይ ነው። ዛሬ ከ10 ዓመት በኋላ ያ እንደዛ ከማድረጌ በ10 ዓመት ውስጥ እግዚአብሔር የዛሬ 15 ዓመት 2009 ወደ አውሮፓ የምመጣበትን ከቤተሰቤ ጋር በር ከፈተ። ያ በር ብዙ ሀገሮች እንሄድ አውሮፓን በብዛት ፈረንሳይ ሀገር፣ ኖርዌይ፣ ፊንላንድ፣ እዚህ ስካንዲቪያንስ፣ ጣሊያን፣ ጀርመን፣ ሰርቢያ፣ ስሎቫኪያ፣ ሮማኒያ፣ እስራኤል፣ ዱባይ ብዙ ሀገሮችን ማለት ነው። ዮርዳኖስ ሳይቀር እና ብዙ ሀገሮችን አፍሪካን እንደዚህ ሄድ በወንጌል ምክንያት የሆነ ያን ጊዜ በብላቴንነት ዘመን የወንጌልን እሳት በውስጤ አቀጣጥሎ እንዳምነውና እዚያ ላይ ፎከስ ረሃቤ ጥማቴ ጠዋት ማታ ወንጌል እንድል ያደረገኝ የእግዚአብሔር መንፈስ ነው። በብላቴንነት እና በጥቂቱ ከ27 ማያንሱ ሀገሮችን በወንጌል ዙር ያለው ማለት ነው። ክብር እግዚአብሔር ነው። በጣም ቆንጆ ነው። ወደዛ ተጨማሪ ጥያቄ ልጠይቀው። እሺ፣ በዛ አገልግሎት ላይ ብዙ ጊዜ በፈውስ ታገለግላለህ። የፈውስ አገልግሎት ጸጋዎች ካንተ ሲወጣ ሰምቻለሁ። አንዳንድም በካንሰር እና በኩላሊት የታመሙ የተፈወሱ እንዳሉ ለብዙ ዓመታትም ብዙ ነገር የሆነባቸው ነፃ ሲወጡም ሰምቻለሁ። ይህ የፈውስ አገልግሎትና ከወንጌላዊ አገልግሎት ሌላም ጸጎች እንዴት ተገለጡ ወይም እንዴት ናቸው? አይ ጥሩ ጥያቄ ነው። ፕሬዝጌ የእግዚአብሔር ቃል 1 ቆሮንቶስ ምዕራፍ 4 ቁጥር 20 ላይ የእግዚአብሔር መንግስት የኃይል መንግስት ነው እንጂ የቃል ብቻ አይደለም። ይህንን በብላቴንነት ዘመን ነው ጌታ ያስተማረው። መንግስቱ ዘ ኪንግደም ኦፍ ጋድ ኢዝ ናት ኦንሊ ቶኪንግ፣ ዝም ብሎ ወሬና ቃል ብቻ አይደለም። በእያንዳንዱ የእግዚአብሔር ቃል ውስጥ ኃይል አለ እና በኃይል ነው የእግዚአብሔር መንግስት። ጳውሎስም መንፈስንና ኃይልን በመግለጥ እንጂ በቃል ብቻ ወደ እናንተ አልመጣሁም እና እግዚአብሔርን እለምነው ነበረና ጌታም ተናግሮኛል ገና ከዚህ በላይ ብዙ ስራ እንደሚሰራ ማለት ነው። እና እዚህ ባለፈው በሆሊ ስፒሪት ዞን አንድ ከአረብ ሀገር የተፈወሰች ሰምታችኋል። ከካንሰር ሂዳ ጠይቃ ዶክተሩ ጋር ሂዳ ስትመረመር ምን አይነት ነገር ነው የሆነው? ትላንት የነበረ የኩላሊትና የሳምባ ነው ካንሰር የሚታየው የለም እና እባክሽ ንገሪኝ አላታለሁ። ይህንን ያደረገው ጌታ ኢየሱስ ነው። በጣም እዚህ ላይ አጠንክሬ መናገር የምፈልገው በእኛ የሚሰራ ጌታ ነው። እኛ ከኪሳችን ያወጣነው ነገር የለም፣ ወደፊትም አይኖርም። በእኔ የደከመው ጸጋው ነው እንዳለ ቅዱስ ጳውሎስ ማለት ነው። እና ጌታ ኢየሱስ ከእኛ ጋር ይሰራል። እና ባለፈውም እዚህ ነበርኩና በቴሌቪዥን ካናል ቲ የሚባል ቴሌቪዥን ለማገልገል እድል አግኝቼ ነበረና እዚያ ቦታ ላይ እያገለገልኩ ኦንላይን ላይ ሰዎች ከዌልቸር ይነሱ ነበር።
በጣም የሚገራርም ታምራት ይሆን ነበርና ደወለችልን አንዷ ኦንላይን ላይ። አሁን የሆነ ኢትዮጵያዊ ሰው ሲሰብክ፣ አንድ አፍሪካዊ ሰው ሲሰብክ አሁን ጌታ ነካኝና ዌልቸር ላይ ነበርኩ። ይሄ ፖስት ፖሊዮ እና ፖስት ፖሊዮ ላይ ነበርኩ። ይሄው አሁን ከዌልቸር ላይ ተነስቼ አፕስቴር ዳውን እያልኩ እየሮጥኩ ነው። እና እባካችሁ ይህን ሰው ነገ ከነገ ወዲያ እባካችሁ አገናኙኝ ብላ ደወለች። ፓስተር ማግኑስ የሚባል የኛ ከኮንታክት እንትን አለ፣ እሱ ጋር ደወለች። ኮንፈረንስ ተደረገ እና የተነ የሚባል ስዊድን አቅርባል። ሴትዮዋ ዌልቸሯን ይዛ ኮንፈረንሱ ላይ ሌሎች ደግሞ ችግር ያለባቸው በክራንች የሚሄዱትን ሁሉ ጠርታ እግዚአብሔር እነዚያንም ሰዎች ፈወሳቸው። እና ወንጌል የኃይል ወንጌል ነው። ወንጌል ውስጥ ክብር አለ፣ ያድናል፣ ይፈውሳል። እኔ ባልፈወስ እንኳ እማምነው የሚፈውስን ጌታ ነው። አሁን ደግሞ ወደ ቀጣይ ጥያቄ እናልፋለን። አሁን ልታብራራ እንደቆየኸው ብዙ ሰዎች እንደተፈወሱ፣ ብዙ ሰዎች ደግሞ ከተለያዩ በሽታዎች እንደተፈወሱ እየነገርከን ነውና፣ ግን ዋናው የእግዚአብሔር ስራ ሰዎቹን ወደ ጌታ መምጣት ነው። ስለዚህ ሰዎቹ ወደ ጌታ የመጡ ሰዎች ስንት ይሆናሉ? ወይ ደግሞ በምን ሁኔታ ነው የሚመጡት? በተአምራት አይተው ነው ወይ ወንጌል ተነግራቸው ነው ወይ በምን ሁኔታ ነው ወደ ጌታ የሚመጡት? ያው እንግዲህ ባይብል እንደሚለው መጀመሪያ ሰዎች ወደ ጌታ እንዲመጡ ወንጌል መሰበክ አለበት። ካልሰሙ እንዴት ያምናሉ? ካላመኑስ እንዴት ይድናሉ? ስለሚል እግዚአብሔር ቃል መስበክ አለበት። ቤተክርስቲያን ወንጌልን ትልቁ አጀንዳው አድርጋ መስበክ አለባት። አገልጋዮች፣ ፓስተሮች፣ ሚስዮናውያን ጳውሎስ እንደሚለው በጊዜውም አለጊዜውም ወንጌልን እሰብካለሁ። ምን ማለት ነው? ሲመችም ሳይመችም ወንጌልን እሰብካለሁ። አሜን። ጥሩ ሲሰማኝም ጥሩ ሳይሰማኝም እሰብካለሁ። ወንጌልን ለመስበክ የሚያግደኝ የለም። አንድ ጊዜ አጋቦስ የተባለው ኢንተርናሽናል ፕሮፌት ስለ ዓለም ሁሉ ረሃብ የተነበየው መጣና የጳውሎስ መታጠቂያ ተረተረና ራሱን አሰረና የዚህ መታጠቂያ ባለቤት በኢየሩሳሌም ፈሪሳውያን እንዲህ አስረው ሲያንገላቱ ሲደበድቡ ያለው። ከዚያ ምን ብለው ደመደሙ? አትሂድ። ጳውሎስ ምን አለ? እኔ ለኢየሱስ በኢየሩሳሌም መሰደብ፣ መገረፍ፣ መመታት፣ መታሰር ብቻ ሳይሆን ለሞት እንኳ የተዘጋጀው ነው። I'm ready ለመስበክ አይደለም። በቃ ትልልቅ በሮች እየተከፈቱ ሃሌሉያ እግዚአብሔር ሰው መጣ ለመባል አይደለም። ለሞት እንኳ ተዘጋጃለሁ ስለ ኢየሱስ። እረን የሆነው ነገር ሁሉ ጥቅም እንደሌለው እንደ ጉድፍ እቆጥረዋለሁ። ስለ ኢየሱስ ብሎ ጳውሎስ በሰውነቱ ላይ የተተለተለው ምልክት የሆነው እንደ እንትን በለው አሁን ያለው የዘመኑ ታቱ በለው እኔ በኢየሱስ ክርስቶስ በኩል የሚመጣውን ሁሉ እቀበላለሁ፣ እንደ ክብር እቆጥረዋለሁ። እና ጳውሎስ የክርስቶስ ኢየሱስን ምልክት በሰውነቴ ላይ ተሸክሜ እዞራለሁ ነው ያለው። ማህተም ነው ያለው። ማህተም ምን ማለት ነው? የተገረፈው ግርፋት ማለት ነው። እና 39 ሲባዛ በ5 ወደ 195 ጊዜ ግርፋቱ ሰውነቱን ከላይ እስከታች ስታየው ጳውሎስ ግርፋት ተወግሯል፣ ተሰዷል፣ በሐሰት ተከሷል፣ በመርከብ በባህር ውስጥ በመንገድ መከራ ሁሉ አይቷል። ምንድን ነው ሲባል ስለ ወንጌል አላፍርም ያለው ወንጌል እኔ አላፍርበትም። እና ቤተ ክርስቲያን ትልቁ አጀንዳዋ ታምራት አይደለም፣ ትንቢት አይደለም፣ ምልክቶች አይደሉም። እነዚህ ሁሉ ሊከተሉ ይገባል። አይ ወንጌል ሲሰበክ ጽድቁን መጀመሪያ ስናደርግ እነዚህ እኛን የሚከተሉ እንጂ እኛ እነዚህን የምንከተል መሆን የለበትም። ዋናው የእግዚአብሔር አጀንዳ ቅድምም እንዳልኩት እግዚአብሔር የትላንት አጀንዳው፣ የአሁኑ አጀንዳው፣ የነገር የማይለወጥ የሚቀጥል አጀንዳው፣ የልቡ ትርታ ወንጌል ነው። የአንድ ሰው መዳን በሰማይ እልፍ አላፋት መላእክትን ያስጨበጭባል። ዛሬም ወንጌል፣ ነገም ወንጌል፣
ከነገ ወዲያም ወንጌል፣ ሰው ያደረገን ወንጌል፣ ያዳነን ወንጌል፣ ታሪካችንን የቀየረ ወንጌል፣ ከታላላቆች ጎን ያቆመን ወንጌል ስለሆነ የኛ መታወቂያ ወንጌል መሆን መቻል አለበት። ወንጌል መሰበክ አለበት። ገና አልተሰበከም። ሰው በአገልግሎቴ አሁን ወደዚህ ወደ ስዊድን ከመጣው ባለፈው 1 ዓመት 47 ሰዎች ጌታን ተቀብለው ድነዋል። 47 ሰዎች ማለት ነው። ኢራናውያን፣ ኤርትራውያን፣ ሶማሌዎች፣ እንደገና ደግሞ ስዊድናውያን፣ አፍጋናውያን የሚገርሙ ጸጉር ቤት ሳይቀር ባለፈው ጸጉር ቤት ጸጉር ልንሰካከል አንተ የእግዚአብሔር ሰው አለ የዚህ ጸጉር ባለቤት ሰውዬ ጸልይለት እንዲህ ሆኗል እና ለኔም ጸልይልኝ እንቅልፍ አጥቻለሁ ልሞት አለ። ኢራናዊ አስተካካይ ማለት ነው። አስተካካይ ዋው! የዚህ ጸጉር ባለቤት እሱ ተቀጥሮ ነው ነግሮኛል። ቤተሰቤን አባቴን ሳላገኝ ልሞት ነው፣ እንቅልፍ የለኝም፣ ስበላ አሁን ያስታውቀኛል፣ መብላት አልችልም እያለቀሰ አንድ ነገር ነው የምነግርህ አልኩት። ጌታን ትቀበላለህ? እቀበላለሁ። ግን የምትቀበለው ጌታ ከፈወሰ በኋላ ነው አልኩት። ምክንያቱም ለምልክት ይሆናል። ጸለይኩለት፣ ጌታ ፈወሰው፣ ነፃ ወጣ። ወዲያውኑ ምግብ እንዲበላ ደረሰው፣ በላ፣ አላስታወቀው። ከዚያ በኋላ ጌታን ተቀበለ እና አሁን የሚጠመቀው አሁን ነገ ሳተርዴይ ሰንዴይ አገልግሎት አለኝ ፋልከንበርግ እና አንደኛው ደግሞ ከሚስቱ ጋር ኢራናዊ ይጠመቃሉ። ነገ ኢራናውያን ናቸው። የነጮች ቤተክርስቲያን ማለት ነው። አንድ ስራ ቤት ናቸው፣ ፋሚሊ ናቸው። አዎ ባልና ሚስቶች ናቸው። እና እነሱ አሁን ጌታን ሲቀበሉ እኛ ቤት አንድ ወዳጅ ጋር መጡ። 3 ናቸው እና መጡና ምንም አላለኝም ጌታ። ዝም ብለህ ቀፋቸውና ሲሄዱ ጸልይላቸዋል። ልጁ ማልቀስ ጀመረ። የእግዚአብሔርን ፓወር አሁን አየውታል። በኋላ በሚቀጥለው ጊዜ መጥቶ ጌታን ተቀበለ ማለት ነው። አሁን ነገር ይጠመቃሉ። እሑድ ሙስሊም እና አሁን 47 ሰዎች ጌታን ተቀብለዋል። ግን ከዚህ በፊት ሶማሌ ሀገር፣ ጅቡቲ ሀገር፣ ኢትዮጵያ በሚሄድበት ቦታ ያሉትን መቁጠር መሰበክ አለበት። እንዴት ይድናሉ? ወንጌል ሲሰሙ ነው። እግዚአብሔር ግን መንገዱ ብዙ ስለሆነ አንዳንዶችን በህልም፣ አንዳንዶችን በራእይ፣ አንዳንዶችን በፈውስ በተለይ ሙስሊሞችን፣ ሶማሌዎችን በራእይና በህልም ጌታ ወደ መንግስቱ ሲያመጣቸው አይቻልም። ሄኖክ የሚባል ዛሬ መጽሐፍ ቅዱስ ይተረጉማል። አብዱል ሰላም ነው የሚባል ስሙ። የኔ መንፈሳዊ ልጄ ነው። ባለፈው ምስክርነት ሲሰጥ ሰምተዋል አይደል? ሶማሌው እና እሱ አሁን ወደ ጌታ የመጣው እግዚአብሔር ህልም አሳይቶት ፈወሰው። መጥቶ ጌታ ራሱ መጣ፣ ከግድግዳ ወጣ። እኔ ጌታ ነኝ አለ። ሽቶ በጣም የሚገርም ሽቶ ሸተተኛ አለ። ሳይ እሱ ቆሟል። እኔ ጌታ ነኝ። ኧረ እንዴት ሆነ አንተ ጌታ ትሆናለህ? አንተ እኮ ነብይ ነህ። እዚህ መካከል ምልክትን ሰጠኝ እና ጌታን ተቀበልኳል። እና ጌታ ደግሞ ምን አለው? ጅግጅጋ ነበርን ያን ጊዜ እና ኃይላቸው ጋር ሂድ ብሎ መራው እና ጌታን ተቀበለ። 45 ኪሎ ነበረ። ዛሬ 100 ምናምን ነው። በጣም ክብደት ነው የሚቸግረው። አጫሽ ነበረ። መንፈስ ቅዱስ ተሞላ። ጌታ ይቅር በላለው። ቤተሰቡ በቦምብ ነው የሞቱበት። እናቱ፣ ወንድሞቹ፣ እህቶቹ፣ አጠቃላይ ፋሚሊው። እሱም እዚያ ውስጥ እያለ እንዳትወጣ እያለችው እናቱ ወጣ ውሃ ሊቀዳ። እሱ በወጣ ጊዜ በቦምብ ቤቱ ተደመደመ። እንዳለ ቤተሰቡ አለቀ። እና በምህረት ጌታ ምህረት አድርግ ብሎት እግዚአብሔር ተናግሮት ይቅርታ አደረገ። ህይወቱ ዛሬ ተለውጧል። ቶታል ኮምፕሌትሊ ተለውጧል። ዛሬ በሬዲዮ ይሰብካል፣ በኢንተርኔት ይሰብካል። የት ሀገር ነው ያለው? አዲስ አበባ ነው። ምስክርነትም ሰጥቷል ከዚህ በፊት እና ምን ልልህ ነው፣ ብዙ ሰዎች አሉ ወደ ጌታ የመጡ በምልክት በታምራት በፈውስ። ግን ዋናው ሰዎችን ወደ ጌታ የሚያመጣው ወንጌልን በመስበክ ነው። ወንጌል መሰበክ አለበት። ቀጣዩ ጥያቄያችን ደግሞ አሁን በዚህ በሀገር ስዊድን ያለው እና ለምን ዓላማ ነው የመጣው? እዚህ ሀገር ደግሞ ምን እየሰራ ነው ያለው? ኦኬ፣ ጥሩ ጥያቄ ነው ማንዬ። እዚህ የመጣሁት ያው በወንጌል ነው እንደነገርኳችሁ ቅድም ከ2009
ከ2009 ጀምሮ እየተመላለስኩ አገለግላለሁ። በአመት አንድ ጊዜ፣ አንዳንድ ጊዜ በአመት 2 ጊዜ አገለግላለሁ። ግን የዛሬ 3 ዓመት አካባቢ መራሂ የሚባል ወንድማችን ታውቁታላችሁ። እሱ ጋር ስቶክሆልም አገልግለን ስንመለስ አንድ ሶማሌ ያገኘን፣ ወንጌል ሰበክ ነው። አንተ ቋንቋ ትችላለህ ይህን ያላለኝ አልኩት። ከዚያ በኋላ ለምን አትመጣም እዚህ ምናምን አለኝ። ከዚያ ስጸልይ እግዚአብሔር በጣም በተደጋጋሚ ተናገረ እና በቃ ከዚያ በኋላ ኦኤም የሚባል ድርጅት ጋር ተገናኘን። እነሱ ጋር አወራን። ገብርኤል ይባላል፣ ገብርኤል ሐመር ይባላል። ጥሩ እግዚአብሔር ሰው ነው። እሱ ጋር ተነጋገርና ተመቻቸ። እግዚአብሔር ሲል መጣን ወደዚህ ማለት ነው። የመጣንበት ዓላማ ወንጌል። ከዚህ በኋላ ሌላ ልሰራ አልችልም። የተወለድኩት ለወንጌል ነው። የተጠራሁት በወንጌል ነው። የምኖረው በወንጌል ነው። የምሞተው በወንጌል ነው። ይሄ ነው። አሁን ከአብያተ ክርስቲያናት ጋራ ከተለያዩ ቤተክርስቲያን ጋራ ኢትዮጵያውያን፣ ኤርትራውያን ቤተክርስቲያን ጋራ ወንጌል ሰራለሁ። ሶማሌዎች ጋር፣ ኢራናውያን፣ አፍጋናውያን ጋራ፣ አረቦች ጋራ ምኖረው ዮን ሾፒንግ ከተማ ሮዝሌት ቪሌጅ ነው። እዚያ ጋር ደግሞ በጣም የተለያየ ማህበረሰብ ያለበት ቦታ ነው። ለወንጌል ይመቻል። እዚህ ፒንግስ ደግሞ ፒንግስ ዮን ሾፒንግ ጋር እናመልካለን። አንጾኪያ ቤተክርስቲያን ጋር አብረን እንሰራለን። በፋልከንበርግ ፔንቴኮስታል ፓስተር ማግኖስ ደግሞ የ20 ዓመት ጓደኛ ወዳጅ እግዚአብሔር የሰጠኝ ሰው ነው። እሱም ጋር አብረን እናገለግላለን እና በዚህ አገልግሎት ምንድን ነው የምናደርገው? ሪቫይቫል ሆሊ ስፒሪት ዞን ከነ አማን ከነ ፍረዝጊ ጋር አብረን እያገለገልን ነው። ምንድነው ሪቫይቫል መምጣት አለበት። ስዊድን ላይ አሁን ከመቼውም ጊዜ በላይ ሰዎች እየዳኑ ነው። ባለፈውም እንደሰማ ነው ናይት ክለቦች እየተዘጉ ነው። ይሄ ምንድነው? እየጸለይ ነው ያለነው ጸሎት፣ እየሰበክ ነው ያለነው ወንጌል ነው። ቤተክርስቲያን እየተነቃቃች ነው። አሁን የሚተነብዩ ራእይ ያላቸው የፈውስ ጸጋ ያላቸው ሰዎች እየተነሱ ነው። የመጣሁት ይህንን ወንጌል ለማስፋት ነው። ቤተክርስቲያንን ለመደገፍ ነው። እግዚአብሔር አምላክ የተመሰገነ ይሁን። እስካሁን በጣም በጥሩ ሁኔታ እየሄድን ነው። ጌታ እየረዳን ነው ማለት ነው። አሜን። ይቀጥላል